ሰላም ጤና ይስጥልኝ። እንደምን ዋላችሁ? እንደምን አደራችሁ? እንደምን አረፈዳችሁ? ሁሉ ሰላም? ውድ የኢትዮጵያን ኦርቶዶክስ እምነት ተከታይ የሆናችሁ አማኞች ሁሉ ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ይህ ምድር ቲዩብ ይባላል። አዲስ ዩቲዩብ ቻናል ነው። ምድር ቲዩብ የተባለበት ደግሞ ጽድቅም ኩነኔም በምድር ላይ ስላሉ ምድር ቲዩብ ብለናል። በምድር ላይ ራሳችንን አጽድተን መንግስቱን እንወርስ ዘንድ የሱ ቅዱስ ፍቃድ እንዲሆን ምድር ቲዩብ ብለን ሰይመነዋል። ይህ ዩቲዩብ ቻናል ሊከፈት በአመታት ቆይቷል። ከኔ ጋራ በውይይት በመመካከር የሆነልኝ ሼር በማድረግ ብዙ ቆይተናል ማለት ነው። ዛሬ ጸሎቴን አድርሼ ጨርሼ ለእናንተ ከኔ ይጠቅማችኋል ብዬ ያልኩትን ልነግራችሁ መጥቻለሁ ማለት ነው። ይህም ስንቶቻችሁ ናችሁ ጸሎት ስትጀምሩ በቤታችሁ ውስጥ መከራ የገጠማችሁ፣ ችግር የገጠማችሁ ወይ መገፋት የገጠማችሁ ስንቶቻችሁ ናችሁ? እኔ ባለትዳርና የልጆች እናት ነኝ። እግዚአብሔር ይመስገን። እግዚአብሔር በዚህ ባርኮኛል። እናንተስ ወጣት ናችሁ? ልጆች ናችሁ? አዛውንት ናችሁ? እንደኔ እናት ናችሁ? ምን ላይ ነው ያላችሁት? እግዚአብሔር ይመስገን። ስለ ሁሉ ነገር ክብሩን መድኃኔዓለም ይውሰድ። ዛሬ ልነግራችሁ የመጣሁት እኔ የኦርቶዶክስ እምነት ተከታይ አማኝ እንደመሆኔ መጠን በክርስትና ስም ብዙ እድሜን ቆይቻለሁ። ክርስቲያን ልባል ክርስቲያን አልባል ሳላቀው ማለት ነው። ልክ የክርስትና ህይወት ገብቶኝ አንድ ብዬ ስጀምር ግን ቤቴ ውስጥ ከአምላኬ ጋር መወያይበትን የጸሎት ስፍራ ነበር ያዘጋጀሁት። የጸሎት ስፍራ አዘጋጅቼ ጠዋትና ማታ ትልቅ ጸሎት እኮ አይደለም፣ አቡነ ዘበሰማያት ነው የጀመርኩት። ጠዋት ከፈት መጣና ከመብርሃን ፊት በርከክ ብዬ አባታችን ሆይ በሰማይ የምትኖር እያልኩኝ የጠዋቴን መልካም እንዲያደርግልኝ የምሽቴን ደግሞ መልካም እንደሆነልኝ ውሎዬን ጥሩ እንደሆነ ሪፖርት እያደረግኩኝ ጠዋትና ማታ አቡነ ዘበሰማያት ነበር ትልቁ ጸሎቴ። ይህን ጸሎት ስጀምር ኮሽታው የጀመረው ከባለቤቴ ነበር። እማ የሚባለው ስድብ ሴትዮ ወደ መባል ተቀየረ። ብዙ አሉ፣ በጣም ብዙ። ወደፊት አብረን እየተማረን እንሄዳለን እና በጣም ነው የደነገጥኩት። በአንዴ ወረድኩኝ ማለት ነው። ከማዬ ወደ ሴትዮ በአንዴ ነው የወረድኩት እና በጣም ነው የደነገጥኩት። በጣም በቃ በህይወቴ እንደዛ ቀን ስሜት ተሰምቶኝ አያውቅምና በጣም ደነገጥኩኝ። ከዛ በኋላ ትምህርቶቹን ሳዳምጥ ለካ እግዚአብሔር መንገድ ስንጀምር ብዙ መሰናክሎች፣ ብዙ እንቅፋቶች እንደሚመጡ መማር ማወቅ ጀመርኩኝ። ከዛ በኋላ ባለቤቴን የሚያስከፋው ከሆነ ጸሎት ምን ያደርጋል፣ ለምን በሰላም አልኖርም ብዬ ምስሎቹ ሽፍንፍን አድርጌ ቁጭ መኖር ጀመርኩኝ ማለት ነው። አንድ ድሮዬ እንደተጋባ ነው ጥሩ ጊዜ እያሳለፍን ጀመርን። በዚህ መሀል ብዙ ስቃዮች፣ ብዙ መከራዎች ነበሩት እና ወደ እግዚአብሔር ተጠግቼ እግዚአብሔርን ሳስብ እንቅፋቶች ከበዙ እግዚአብሔርን ትቼ በሰላም መኖርን ስመርጥ ከባባድ ነገሮች በህይወቴ መምጣት ጀመሩ። ዋጋ የሚያስከፍሉኝ ብዙ ነገሮች መምጣት ጀመሩ። መበሳጨት፣ ራሴ ማለት ነው መበሳጨት፣ ማልቀስ፣ የሆንኩትን ስሜት ያለማወቅ፣ ተናጋሪ መሆን፣ የማያስቆጣ ነገር የሚያስቆጣኝ ሴት፣ ፍጹም ባህሪ የተቀየረ ሴት ሆንኩኝ እና ምን ሆኜ ነው ለምን እንዲሆንኩኝ ምንድነው የገጠመኝ ነገር የሚለው ነገር ያሳስበኝ ጀመረ። ከዛም በኋላ ምንድነው ያደረኩት? ተደብቄ ማልቀስ። በቃ ጸሎት ቤት ውስጥ ትቼ ጧት እሁድ ቤተክርስቲያን አልቀርም፣ መቅደስ እገባለሁ እንደ እግዚአብሔር ፍቃድና ምስሉ ስር ቤተ መቅደስ ቆምና አረብ አምላክ ምን እየሆንኩኝ ነው? አፍርሰሽ ስሪኝ፣ ማንነቴን እንደገና ስሪኝ፣ አምላኬ ፈጣሪ እንደገና አፍርሰ ስጠኝ፣ እንደገና አፍርሰ ስራኝ፣ ይሄ ማንነቴ ልክ አይደለም፣ እንደገና ፈጣሪኝ እያልኩኝ ማልቀስ ጀመርኩ። በቃ በጣም ሰላም የሌላት ሴት፣ ዝም ብላ የምታለቅስ የምትነጫነጭ፣ የቁጣዬ መንስኤ ምን እንደሆነ ማላቅ ሴት ነበርኩኝና ዝም ብዬ ማልቀስ በቃና ከአምላኬ እንደገና ስሪኝ እመቤቴ፣ በልጅሽ በወዳጅሽ ፊት እንደገና ልሰራ፣ እንደገና ማንነቴ እንደገና ላገኘው ብዬ ማልቀስ ጀመርኩ፣ መታገል ጀመርኩ። አምላክ ክብር ምስጋና ይግባት። እንባዬን አየችው፣ አበሰችው። ከዛ መረጋጋት ጀመርኩኝ። ከዛ በኋላ የመጣ ይምጣ በቃ ብዬ ጸሎቴን በቤቴ ውስጥ ጀመርኩኝ ማለት ነው። እንደ አዲስ ስጀምር እንደ አዲስ ነገሮች መምጣት ጀመሩ። ከዛ ምን አደረኩኝ? ነገሮች በመልካም መቀየር በቃ አስቀድሜ እጸልያለሁ። ልቦናዬ፣ አይምሮዬ፣ እኔነቴ እንዲስተካከል እጸልያለሁ። ይህ ሁሉ ሳረግ ግን ንስሐ የሚባለውን ነገር አላውቀውም ነበር፣ አላደረኩም። ዝም ብሎ ብቻ መጸለይ፣ እግዚአብሔርን መፈለግ ብቻ ነበር የኔ ህይወት እና እግዚአብሔርን በመፈለግ ውስጥ እግዚአብሔር እኔን አገኘኝ፣ ማንነቴን ሰርቶ ሰጠኝ። ልባም ሴት ማለት ሰፊ ልብ እንዲኖረኝ፣ ለነገሮች ብዙ ትኩረት ያለ መስጠት፣ እግዚአብሔርን ብቻ ማየት፣ የቅዱሳን የመላእክት የጻድቃን የሰማዕታት ተራዳይነታቸውን መፈለግ፣ ማንነታቸውን መፈለግ፣ በእኔ ህይወት ውስጥ እነሱ እንዲገቡ መፍቀድ፣
እነዚህ ነገሮች ነበረ ስታገል የነበረው። ከዛ በኋላ ምን ማድረግ አለብኝ፣ ራሴን እንዴት ላገኘው፣ እንዴት ራሴ ላይ ልስራ የሚለውን ደግሞ አሁንም ከመብራን ጋራ ውይይቴን ቀጠልኩ። በልጅሽ በወዳጅሽ ፊት ስለኔ ያልኩኝ ደግሞ ጥያቄን ጀመርኩ። አምላኬ ፈጣሪ ሲሰራኝ ደግሞ ምን ማድረግ አለብኝ? የመጀመሪያ እርምጃ የወሰድኩት በራሴ ላይ አለባበሴን ማስተካከል ነበር። ክርስትና ህይወቴን ስፈልገው ያ ማለት ታይት ምለብስ ውግ ምቀጥል ምናምን ብዙ ነገሮች በህይወቴ ማድረግ የሌለብኝን እንደ አንድ ክርስቲያን መጠበቅ ያለብኝን ነገሮች አልጠበቅኩም ነበር እና አለባበሴ ላይ ሰራሁኝ በጥቂቱ። እሱም በህይወቴ ማስገባት ጀመርኩ። ቀጣይ ምንድን ያደረኩት መብራን ክብር ምስጋና ይግባት ልቤን ስትሰራው ይቅርታ መጠየቅ አለብኝ። ቤተሰቦችን አስቀይሜ እህቶቼን፣ ወንድሞቼን፣ ጎረቤቶቼን፣ ጓደኞቼ፣ ስራ ባልደረቦች፣ ባለቤቴን፣ ልጆቼን ብዙ ያስቀየምኳቸው ነገሮች ነበሩ በዛኛው ባህሪና ይቅርታ በእኔ የተነሳ የተጣሉ ሰዎችን እንደዛ አልነበረም ብዬ አግባብቼ ማስታረቅ፣ ስለ እኔ ብሎ የተጣሉትን እኔም በሰው ምክንያት የገባሁበት ጉዳዮችን ምናምን በዙሪያ ያሉትን ነገሮች ሁሉ በይቅርታ መፍታት። እነሱን ካስተካከልኩ በኋላ ወደ ንስሐ አባቴ ነው የሄድኩት። ንስሐ አባቴ ጋር ሲሄድ ንስሐ ስጡኝ ስላቸው ባለቤትሽስ እንዴት ብለዋሉኝ። አባቴ ንስሐ ስጡኝ፣ ልቁረብ እኮ አይደለም ያልኩት፣ ለስጋው ለደሙ ልብቃ ልቁም አይደለም ያልኩት እና በንስሐ እርዱኝ፣ ህይወቴ ጥሩ አይደለም፣ የገጠመኝ ነገር ጥሩ አይደለም ብዬ አስረዳዋቸው። እሳቸውም እድሜና ጤና ይስጣቸው ንስሐ ሰጡኝ። ንስሐ ሲሰጡኝ ንስሐ እንደተሰጠኝ ለባለቤት ያልነገርኩትም። በህይወታችሁ ንስሐ ሲሰጣችሁ ለማንም አትንገሩ፣ ራሳችሁ ተወጡት። የንስሐውን ባለቤት ክርስቶስን ይዛችሁ ራሳችሁ ተወጡት እንጂ ለማንም አትንገሩ። መንገር በህይወታችሁ ዋጋ ያስከፍላችኋል እና እኔም አልተናገርኩም። እንኳን አይደለም ንስሐ ገቦ ብዬ ልናገር ይቅርና አቡነ ዘበሰማያት ጠዋትና ማታ ቤት ውስጥ ተጸለየ ተብሎ የከፈልኩት ዋጋ ይሄ ነው የሚባል አይደለም። በጣም ከባድ ነገሮችን ያስተናገድኩት። እሱን በሌላ ቪዲዮ ሌላ ጊዜ እንወያይበታለን እና ይቅርታዎችን አጠናቅቄ ወደ ንስሐ ስገባ ንስሐ አባቴ የሰጡኝን ንስሐ ይዤ ምንድን ያደረኩት ለኔ የተሰጠኝን ቀኖና የክርስትና ስም እጄ ላይ ጽፍና ለባለቤቴ ለኔ የተሰጠኝን ስግደት ከጨረስኩ በኋላ ለሱ በክርስትና ስሙ ሰግድ ነበር። ማለት በቃ እንዲረግብልኝ፣ አንደበቱ ለኔ መልካም እንዲሆን፣ እንዲታገሰኝ፣ እንዲረዳኝ በጣም በእንባ እግዚአብሔርን እጠይቃለሁ እና ልክ ንስሐዬን ስጨርስ ባለቤቴ ላይ ያየሁት ነገር መረጋጋት ፍጹም በቃ ቢያንስ ቁጣውን፣ ጭቅጭቁን፣ ይሄ መሬት ከመቀንቧ ከረዩ የሚለውን ነገር ረከባለልኝ። ከዛውን ከአምላኬ ጋር በንስሐ ስገናኝ አንድ ነገር በህይወት ያገኘው ማለት ነው። እሱ ምንድነው? ከባለቤቴ ጋር በመጠኑ ሰላም መጣ ማለት ነው። እግዚአብሔር ይመስገን። ከዛ በኋላ ከኔ ጋር ሰላም ስንሆን አዲስ ርዕስ ተጀመረ። የት ሄደ? ልጆች ጋር። ልጆቻችን ህፃናት ናቸው። ለምን ይሄን ነኩ? ያስቀመጥኩት ቃል እዚህ ጋር የሆነው እዚህ ጋር ለምን ሆነ የሚል ደግሞ አዲስ ርዕስ። ስለሱም ደግሞ ስለ ልጆቼ አባት ኃላፊነት መውሰድ ጀመርኩ። በቤት ውስጥ መጸለይ፣ መስገድ፣ ስለሆነው ስላልሆነው ማመስገን፣ በቃ ዝም ብዬ በማመስገን መኖር። ምክንያቱም በቃ የሚታየኝ ሞት ነበር። እኔ ስለምሞት ከእግዚአብሔር ጋር ታርቄ እሞታለሁ። ቢያንስ ለስጋው ለደሙ ባልበቃ እንኳን እስኪ ታርቄው አምላኬን መንገዱን አግኝቼው እንኳን ልሞት፣ ቢያንስ እንኳን ንስሐ እንኳን በመግባት ነፍሴ ታርፍ ይሁን ብዬ የሚለውን ነው እንጂ ማስበው በቃ ሞትን ነው እንጂ ማስበው ኖሬ ታሪክ ይቀየራል፣ ህይወት ይቀየራል፣ የኔ ህይወት ይስተካከላል አስቤውም አላውቅም። መብራን ክብር ምስጋና ይግባት። ዛሬ በጥሩ ህይወት በጥሩ መንገድ እገኛለሁ። ባረከችኝ፣ ቀደሰችኝ፣ ለዚህ ክብር አበቃችኝ። እናንተን ለማስተማር ህይወቴን እንዳካፈላችሁ ረዳችኝ። ክብር ምስጋና ለድንግል ማርያም ከነልጇ ከነመላእክቶቿ ከነጻድቃን ሰማዕታቶቿ ዙፋና ከፍ ያለና የተመሰገነ የኔ ልዕልት እንደገና ነው የሰራችኝ። ከዚህ በኋላ ባለቤቴን በጣም ለማገልገል ራሴን ልቤን አዘጋጀሁት ማለት ነው። ቢቆጣኝ አሜን፣ ቢሰድበኝ አሜን፣ ቢኮሳተር በፈገግታ፣ ሲገፋኝ ተጠግቼ አቅፌ ዳብሼ ለማጽናናት መሞከር፣ ሲገፋኝም አልገፋም ጥብቅ ላው ላይ እንደዚህ እያልኩኝ ቤቴን መስራት ጀመርኩ ማለት ነው። ይህ ለኔ የሆነልኝ ለእናንተ ይሆን ዘንድ ይህን ትልቁን ጾማችንን ከፊት ያለውን የፋሲካ ጾማችንን እንደ እግዚአብሔር ፍቃድ በንስሐ እንጀምረው እላችኋለሁ። ይሄ ቀጣይ ያለን አንድ ሳምንት ነው። በዚች አንድ ሳምንት ንስሐችንን ገብተን ከእግዚአብሔር ጋር በፍጹም መገናኘት ተገናኝተን አንድ ብለን ጾማችንን እንጀምር ዘንድ ርዕስ ይዛችሁ በዚህ ጾም መባረክ እፈልጋለሁ። በዚህ ጉዳይ ይህንን ጉዳይ እንድታከናውንልኝ፣ ይህንን ጉዳይን እንድትፈጽምልኝ፣ ልጆች ከሆነ በልጆች እንድትባረኩ፣ በባላችሁ ከሆነ ባላችሁ መልካም ሰው እንዲሆንላችሁ፣ ስራችሁ ከሆነ በስራችሁ መልካም ነገር እንዲገጥማችሁ፣ የስራ ባልደረቦቻችሁ ጋር ከሆነ ብቻ
በማንኛውም በከበዳችሁ ነገር ላይ ርዕስ ይዛችሁ ጾማችሁን ጀምሩት። እውነቴን ነው የምላችሁ፣ ታተርፉበታላችሁ። ቢያንስ በ2 በ3 ቀን ውስጥ ሙሉ ለሙሉ ባይቀረፍ ምልክት ታያላችሁ። ምልክት ስታገኙ ደግሞ በሞራል ነው ለመሻሻል ለመለወጥ የምትተጉትና እኔም ምልክት በማግኘቴ ልጆቼን አትርፌበታለሁ፣ ባለቤቴን አትርፌበታለሁ፣ ለትልቅ ክብር በቅቻለሁ። ይህን ያገኘሁትን ክብር ደግሞ ቀጣይ በቪዲዮ እንማማራለን፣ እነግራችኋለሁ። ለኔ ይሆነልኝ ለእናንተ ሁሉ ይሆንላችሁ። በተለይ ባለትዳሮች በርቱ፣ ጸልዩ፣ ትጉ። ባል ቢደክም ሚስት ትበርታላለሁ፣ ሚስት ብደክም ደግሞ ባል ይበርታ። ልጆቻችሁን የእግዚአብሔርን መንገድ እያሳያችሁ ለማሳደግ ሞክሩ። እኔ ልጆቼንም ባሌንም አትርፌያለሁ። እናንተም በዙሪያችሁ ያሉትን ሰዎች ግራ ይገባችሁን፣ በህይወታችሁ በኑሯችሁ መሰናክል የሆነባችሁን ንስሐ በመግባት የመጀመሪያውን ስራችሁን ስሩበት እላችኋለሁ፣ አትርፉበት እላችኋለሁ። ለእኔ የጠቀመኝን ይጠቅማችሁ ዘንድ ዛሬ ምድር ቲዩብ የሚለውን ቻናሌን ከፍቼ ልነግራችሁ ላማክራችሁ ወይንም ደግሞ እኔ የተጠቀምኩን እንድትጠቀሙ ሼር አረጋችኋለሁ ማለት ነው። እናንተም ደግሞ እንደኔ ባለ ትዳር የሆኑ በባሎቻቸው በልጆቻቸው ዋጋ የከፈሉ ግን መጨረሻ ላይ ባላቸውንም ልጆቻቸውንም ያተርፉ ዘንድ ሼር በማድረግ አካፍሏቸው። ቻናሌን ደግሞ ሼር፣ ላይክ፣ ሰብስክራይብ በማድረግ ከጎኔ መቆማችሁን አሳዩኝ። ኮሜንት ላይ ጻፉልኝ። እናንተ በህይወታችሁ ተግታችሁ ያገኛችሁትንም ለኔ ንገሩኝ። እኔም ደግሞ ቀጣይ የሆነልኝን በመትጋቴ ምን እንዳገኘሁኝ አካፍላችኋለሁ ማለት ነው። ለዛሬ በዚህ በቃናል። ቀጣይ በሌላ ቪዲዮ እንገናኛለን። ማለት በጸሎት ውስጥ የከፈልኩትን ዋጋና በመትጋቴ ደግሞ ያገኘሁትን በረከት አብረን የምናይ ይሆናል። ዛሬ ምድር ቲዩብ ላይ የተጫነውን ስለ ንስሐና ንስሐ ከመግባታችን በፊት በይቅርታ ንስሐ አባቶቻችን እንዳይደክሙብን እንዳይሰለቹ ዙሪያችንን አጽድተን ወደ እነሱ ስንሄድ ከነሱ ደግሞ ያገኘነውን ለልጆቻችን ለባለቤታችን በመስገድ በመጸለይ ቤታችንን ልጆቻችንን ትዳራችንን እንድናተርፍ መልካሙ ሁሉ በህይወታችን እንዲሆንልን እንድትበረቱ ይሄን ሐሳቤን አካፍያችኋለሁ ማለት ነው። ቀጣይ በሌላ ቪዲዮ እስክንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። የመብርሃን የወላዲት አምላክ የእግዚእትነ ማርያም ታምሯ ድንቅ ስሯ ከኛ ጋር የቆየ ቅዱሳን የመላእክት የጻድቃን የሰማዕታት ተራዳኢነታቸው አይለየን። መልካም ጊዜ፣ መልካም ኑሮ፣ መልካም ሳምንት ይሁንላችሁ። አመሰግናለሁ። ደህና ሁኑ።